እንኳን ለገና በዓል በሰላም አደረሳችሁ አደረሰን እያለ አስደሳች ዜና ለቤት ፈላጊዎች ይዘንላችሁ መጥተናል። በመሃል አዲስ አበባ እንግሊዝ ኤምባሲ አጠገብ በተመጣጣኝ ዋጋ በምቹ አከፋፈል በከፍተኛ ጥራት እየተሰራ ያለ አፓርትመንት ይዘንላችሁ መጥተናል። ይህ አፓርትመንት የሚገኘው ከእንግሊዝ ኤምባሲ አጠገብ ደህንነቱ የተጠበቀ ጸጥ ያለ የዲፕሎማሲ አካባቢ በመሆኑ ተመራጭ ያደርገዋል። በዚህ አፓርትመንት ውስጥ ባለ 2፣ ባለ 3 እና ባለ 4 መኝታ ክፍሎች የተካተቱበት ሲሆን ከ138 ካሬ እስከ 258 ካሬ የተዘጋጀላቸው ሲሆን ይህን አፓርትመንት ለየት የሚያደርገው 360 ዲግሪ የከተማዋን እይታ የሚያገኝ ሲሆን በቅርብ ርቀት የጫካ ፕሮጀክትንም ያገኛሉ። 5 ሊፍት፣ 24 ሰዓት ደህንነታቸው የተጠበቀ ሲሲቲቪ ካሜራ የተገጠመላቸው፣ ጂም፣ ሳሙና፣ ባዝ፣ ስቲም እንዲሁም ደግሞ ማሳጅ፣ ኢፍ ቻርጅ፣ በቂ ፓርኪንግ፣ ጄኔሬተር፣ የከርሰ ምድር ውሃ፣ የአደጋ ጊዜ መውጫ ያካተተ ቅንጡ አፓርትመንት። ክሪስማስ ስፔሻል ፕራይስ 65% ሲከፍሉ 35% ቅናሽ በካሬ 55,000 ብር ብቻ። ታዲያ እንደዚህ አይነት እድል ከዓመት አንድ ጊዜ ብቻ ስለሆነ የሚገኘው እንዳያመልጡት። አሁኑኑ ታች ባሉ ስልክ ቁጥሮች በመደወል ቤቶን የግሎ ያድርጉ። 10% ቅድመ ክፍያ፣ ተጨማሪ የበዓል ቅናሽ 5% ተዘጋጅቷል። በካሬ 75,000 ብር ብቻ። ባለ 2 መኝታ 138 ካሬ 1 ሚሊዮን ብር። ባለ 2 መኝታ 152 ካሬ 1.1 ሚሊዮን። ባለ 4 መኝታ 240 ካሬ 1.8 ሚሊዮን ብር። የአከፋፈል ሁኔታው 2 ዓመት ከ6 ወር በኮንስትራክሽን ሂደት መሰረት የሚከፈል ሲሆን 50% ባንክ የተመቻቸለት። በዚህ ገና ቤት መግዛት ለራስ የሚሰጥ ታላቅ ስጦታ ነው። ቅናሹ ለውስን ጊዜና ለጥቂት ቤቶች ብቻ ስለሆነ ይፍጠኑ። በአጠቃላይ ይህ አፓርትመንት ለመኖር ለኢንቨስትመንት ከፍተኛ የኪራይ ዲማንድ ስላለበት ሁሉንም አገልግሎት በቅርብ ርቀት የሚያገኙ ሲሆን ይህ ከሁሉም ተመራጭ ያደርገዋል። ለምሳሌ ቦሌ ኤርፖርት በ10 ደቂቃ ባነሰ ጊዜ ውስጥ የሚደርሱ ሲሆን የእምነት ተቋማት፣ ትምህርት ቤት፣ ኤምባሲ፣ ሆስፒታል፣ ሱፐርማርኬት እንዲሁም ካፌዎችን በቅርብ ርቀት የሚያገኙበት ተመራጭ ቦታ ነው። ህንጻችን ወደ ላይ 25 ፎቆችን የያዘ ሲሆን ከፍተኛ ጥራት ባላቸው የኮንስትራክሽን ማቴሪያሎች እየተገነባ ሲሆን በፖስቴሽን ቴክኖሎጂ እየተገነባ ያለ ህንጻ ነው። ታዲያ አሁኑኑ እድሎን ይጠቀሙ። መገኛዎትን ከመገናኛ በቅርብ ርቀት ላይ ከታላቋ ብሪቲሽ ኤምባሲ አቅራቢያ በነገሰው ሰመር ሪል ስቴት ላይ ነገዎትን ለመኖር ዛሬ ላይ 10% ቅድመ ክፍያ ብቻ። ለአገር ልማት ለቤት ደጀን አሪፍ መርጠን ደረጃ 1 ይዘን ኑልን እንላለን ሁልጊዜ ጧት ማታ አንድ በከፈሉት ለሽር ጊዜ እርካታ። ወሎ ስቲል ኤንድ ሩፊንግ የአዳማ ታይልስ አሸዋ ለበስ ዴክራ ቆርቆሮች እጅግ አማላዮች፣ ለኮሪደር ልማት የሚሉ ኤጋሽቶች ጥራታቸው ይላቀ ተወዳጆች፣ ጋልቫናይዝድ ቆርቆሮች ዓለም አቀፍ ጥራታቸውን የጠበቁ በጣምዎች። ወሎ ስቲል ከዘመን ዘመን የሚተላለፍ ለልጅ ልጅ የሚሻገር ጥራቱ አስተማማኝ አቻ የሌለው ወደር ለመጋዘን ቢሉ ለቤት መስሪያ የጣራ ክዳን ውበትን ማሳያ በሰፊ አቅርቦት ያለ ወረፋ ለዛሬ ህይወት ለነገ ተስፋ በሚፈልጉት የከለር ምርጫ የሚገዟቸው ኤጋሺቲ ቆርቆሮች፣ አዳማ ታይልስ አሸዋ ለበስ ኤጋ ቆርቆሮ፣ ኖርማል የጣራ ክዳን ለአጥር አገልግሎት የሚውሉ ቆርቆሮዎች በ28 በ30 በ32 እና በ35 ጌጆች በተመጣጣኝ ዋጋ አቅርበናል። ለበለጠ መረጃ በ0925 0640 ወይም በ0914 41 41 73 ይደውሉ። አድራሻ ቁጥር 1 አዲስ አበባ ሀብተ ጊዮርጊስ ድልድይ የድሮ ሜታ ግቢ ውስጥ፣ ቁጥር 2 ወሎ ከሚሴ ከተማ ያገኙናል። ወሎ ስቲል ኤንድ ሩፊንግ ለግንባታው ዘላቂ መፍትሄ።